የጓደኛዬ ባለቤት ድርስ ነፍሰ ጡር ናት። ዶሮ አማረኝ ስትል ሰምቻለሁ። እባክሽ ዶሮ ሰርተሽ እቤት ኢንቫይት እናርጋት ብሎ ባለቤቴ የትዳር አጋሬ ሲጠይቀኝ ነበር። ከአንዳንድ ድስቴን የጣድኩ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? ለሀገሪቷም አዲስ ናት፣ በዛ ላይ ድርስ ነፍሰ ጡር ናት። ስለዚህ ዶሮ አማረኝ ብላለች ሲለኝ ነበር። ወዲያው ዶሮዬን ለመስራት ድስቴን የጣድኩት፣ ወዲያው ሰራው፣ ኢንቫይት አረኳት ትለናለች። እንግዲህ ምን አለች? እኔም በወቅቱ የ8 ወር ነፍሰ ጡር ነኝ አለች። እንግዲህ እኛ ነፍሰ ጡሮች ብዙ ነገር ያምረናል፣ በዛ ላይ ለሀገሪቱ አዲስ ናት በሚል ወዲያው ነበር ሰርቼ የጠራናት እና በላች። ያው እንግዲህ በልታም ከጨረሰች በኋላ አንዳንድ ነገር ቆጣጠርኩላት አለች። እኛ አበሾች እንግዲህ እንቆጣጠራለን አይደል? ሰው በልቶ ሲሄድ ያው ፍትፍቱንም ቅመማ ቅመሙን ሚጥሚጣው ምናምን የምንቆጣጠረው ነገር አለ እና በዛ መሰረት የሚያስፈልጋትን ሁሉ ቆጣጥሬ ሸኘኋት ትልናለች። እንግዲህ ጉድና ጅራት ከበስተኋላ እንዲሉ ይሄ የትዳር አጋሬ የስደት ጓዴ ያረገዝኩት ልጅ አባት ለካ የጓደኛዬ ባለቤት ያላት ሴት ውሽማው ኖራለች። ዚቅ ነው የሚወራው። የወንዶች ዚቅ አያልቅም አይደል? እንግዲህ ምን አለች? ከእሱ ጋር የምንተዋወቀው አንድ የስደተኛ ካምፕ ውስጥ ነው አለች። ስደተኞች የሚኖሩበት አካባቢ ነው የምንሰራው የነበረው። በጣም ጥሩ መልካም ሰው ነው። የእኛ ፍቅር ሰውን ያስቀናል አለች። በጣም ነው የምንዋደደው አለች። እና በአንድ በተለከፈ ቀን በሊቢያ አቋርጬ ወደ አውሮፓ ሊሄድ ብዬ አቋረጥኩኝ፣ ተሳካልኝ፣ አውሮፓ ገባኋለች። እንግዲህ ከእሱ ጋርም ተነጋገረን። ፕሮሰስ አድርጌ ወስድሃለሁ ብዬ በዛ እያለን ነው አንድ ቀን ደውሎ ውጥር አድርጎ ተሸጫለሁ ወይንም ታግቻለሁ፣ ቶሎ ገንዘብ ላኪልኝ ብሎ አለኛለች። እኔ ደግሞ በቃ እንግዲህ ያለ እውነት ነው ብዬ $7000 መላክ እንግዲህ ስልክለት ላጀሪት ለዚች ላረገዘችበት ሴትም ፕሮሰስ አድርጎ ለራሱም ፕሮሰስ አድርጎ ያው እንግዲህ የትራንስፖርቱ የምናምኑ የሚከፋፈለው ነው አለች። አጀሬ ለካ እሷንም ለማምጣት ነው ያንን ገንዘብ የጠየቀኝ። ከአንዳንድ አምጥቷት እንግዲህ ቤት ተከራይቶ እያኖራት ነው። ዛሬ ጓደኛ ሚስትና ዶሮ አማረኝ ብላለች ብሎ ያው ይዟት የመጣዋለች እና እንግዲህ እሷንም ማስረግዞ እኔንም ማስረግዞ ምንድን ነው ኧረ የማይሰማ ጉድ የለም እናንተ። በጣም ነው የሚያሳፍረው። በቃ እንዳያልፍ የላለች። ማነው 8 ወሬን ጨርሼ 9ኛ ልገባ ስል የሰማሁት። እንዳያልፍ የለ በጭንቅ ወለድኩኝ እና አልፈልግም ብዬ እንግዲህ በቃ ከዚህ በኋላ ከዚህ በላይ ምን ያደርጋታል? እውነቷን ነው። አልፈልግም ስል በእጅ በግሬ በቃ ተሳስቻለሁ ምናምን ሲለኛለች። ሁለተኛ እድል ሰጠሁት። ሁለተኛ አረገዝኩኝ። ካረገዝኩ በኋላ እንግዲህ 2 ልጆች ወልጄ ዛሬ ሲንግል ማዘር ሆኜ 10 ዓመቴ ነው አለች። ነገር ግን ከዚች በመሀል ካረገዘችለት ሴት ጋር እንደዋወላለን። እንደውም ጣውንትን አፋቅራለሁ ይላል ምናምን ብለሽ የሰራሽውን ቪዲዮ እኔን ይመለከታል ብላ ነው የጻፈችልኝ። እና ከእሷ ጋር እንደዋወላለን። አሁንም ከትዳር ያፈናቀልሽኝ እያለ እሷን እየሰከረ ይደበድባታል ኦር ሳምቲንግ። ያው በጣም መጥፎ ትዳር ውስጥ ነው ያለችው። ኤኒዌይ እኔ ግን ፈትቼው ለብቻዬ ልጆች እያሳደግኩ በሰላም እየኖርኩ ነው፣ ለእህቶቼ ከጠቀመ ብላ ነው እንግዲህ። ኧረ ምን ጉድ ነው! አንደኛ እዛ ስደት ላይ ያለች ማናት ፕሮሰስ የምታደርግልን አትልም። ይቺ በመሀል የገባችሁ ሽሚት በቃ አይናችሁን እጥብ አድርጋችሁ ነው አይደል የሰው ባል የምትቀሙት። እንዲህ ይገርማል። በጣም ያሳፍራል። ሁለተኛ ደግሞ ዶሮ አማረኝ ብላ የምትሄድበት ቤት የሚስቱ እንደሆነም ሳታቃቀርም መቼም። አይነ ደረቅ ማለት ይሄ ነው። አሁን ዋጋዋን እያገኘች ነው። ሚስቴን አፋታሽኝ እያለ ልብልብ እያረጋት ነው አለች። እየሰከረ እያመናጨቀ እየሰደበ። ግን ያው እንደዋወላለን። እኔ አልቻልኩም። ያው እንግዲህ በመሀል ቀምተሽኛል፣ እንደቀማሽኝ ተወጮ ብዬ ትቼላት እኔ ሰላማዊ ህይወት እየኖርኩ ነው አለች። በጣም ያሳፍራል። እባካችሁ አብራችሁ የምትወድቁትን ሰው አየት ታደርጉ የምለው ለዚህ ነው። ኤኒዌይ የምትማሩበት ነገር ካለ ተማሩበት። እየተገረማችሁ በእኔ በኩል ውድድ ነው ማረጋችሁ።